እንዴ አንተ ለዋንቻሽ ያማዶ ተራራ ሰቆጣ ነው ወይ ሰቆጣ ነው ወይ የናላስ ያገር የነቅጭ ወይ የነቅጭ ወይ እንደምናችሁ ወንድማችን ዲበጭ ላይ የደረሰውን ነገር አይተናል። እንግዲህ ዲበጭ ባላሰበው ሰዓት የወሲብ መቀስቀስ አጋጥሞት አሁን እረፍት እየጠየቀ ነው የሚገኘው። አሁን የወንዶች ጉዳይ ላይ ትንሽ መታወክና መረበሻ ምንም እንዳትረበሹ ባይዘው አወቃቀራችን ስሙን የማንገልጸው ሰው አለ ከላይ እኔ አለው ተስፋዬ ቆንጨራ አለ። ከዛ በኋላ ደግሞ የጨለል አባት አለ። የጨለል አባትን አይተነው አናውቅም። ተስፋዬ ቆንጨራ እንደተደበቀ ነው የሚቆዩ። እኔ ደግሞ ያው እንግዲህ ያው የህይወት ነገር ሆኖብኝ ቲክቶክ ላይ ገብቻለሁ። የሚያሳስባችሁ ነገር የለም። ዲበጭ መጀመሪያም ሲሰራ የነበረው እንትን የውጭ ጉዳይ ሚኒስተር ኤክስተርናል አፌርስ እና የወንዶች ጉዳይ አፍ ሆኖ ዲበጭን ማን ይተካ አንተ ተካው እያላችሁ ነው። አይሆንም። እኔ አንደኛ አመራር ላይ ነኝ፣ ሁለተኛ እኔም በፍቶተ ስጋ በወሲብ እየተፈተንኩ የወሲብ ትኩሳት ላይ ያለው ለምንድን ነው? እሱም እኮ በወሲብ እየተፈተነ ነው። ለምን አይቀጥልም ካላችሁ ደግሞ የሱ የወሲብ ግለት ሰው ራሱ ያስጠጋም። ልጅቷ ብቻ ናት እየተጠጋችሁ ያለች። ስለዚህ ዓርብ ዕለት ላይቭ ላይ እንመርጣለን። ከመረጥን ነጭ ጭስ እናጨሳለን፣ ካልተመረጠ ጥቁር ጭስ ይጨሳል። የዲቤክን እረፍት ተከትሎ ጠላት በሁሉም አቅጣጫ ጥቃት ለመሰንዘር እየሞከረ እንደሆነ ደርሰንበታል። ስለዚህ ይሄን መልእክት ላስተላልፍ። እኔ ካሜራ እያየሁ አላወራም። ለጠላት ግን ቀጥታ አይኑን እያየሁ ማውራት ስለፈልግ ነው። የወንዶች ጉዳይ የአመራር ችግር ኖሮበት አያውቅም። አሁን አንድ ብር መጥራት እንችላለን። በጨለማ ልናጠፋችሁ ከፈለግን ሳሚዳን መጥራት እንችላለን። መቀመጫችንን ከፋፍለን በቅርጽ ልናጠፋችሁ ከፈለግን ሶፎንያስ ወደዚህ እያየን እንደዚህ እያየን እዛ ጋር ልናጠፋችሁ ከፈለግን የዱነጉ መሪ አብዩ ይላል። እዛው ባላችሁበት ካምፓችሁ ውስጥ ዲሞቲቬት ልናረጋችሁ ከፈለግን ዲሞቲቬት አድርገን ልናጠፋችሁ ከፈለግን ናዝራው ያለ ሞቲቬት አድርገን ልናጠፋችሁ ከፈለግን ማን ያዘዋል አለ። በእጃችን ብቻ ልናጠፋችሁ ከፈለግን እግረኛው አለን። ጎዳና አንስተን ቻሌንጅ አስጀምረን መኪና ሰተን ልናጠፋችሁ ከፈለግን አጎና የኛ ነው። በራሳችሁ ስሪት ልናጠፋችሁ ከፈለግን ቲጂ ፐርስፔክቲቭ አለችን። በአየር ጥቃት ኃይል አባል ባልተነገረ ታሪክ ልናጠፋችሁ ከፈለግን የጽዮን ኤክስ አለ። በተነገረ ታሪክ ልናጠፋችሁ ከፈለግን ኢትዮ ማትሪክስ አለን። የጎዳና ውጊያ ሽምቅ ውጊያ በየጎዳናው እየተዋጋን ልናጠፋችሁ ከፈለግን ዶክተር ነው የኛ ነው። እንደ ቀለበት ከበን ልናጠፋችሁ ከፈለግን ቢቦይቶም የኛ ነው። ድራማ ጽፈን ዳይሬክት አድርገን ቀርጸን ወሲብ ከተን ልናጠፋችሁ ከፈለግን ሲሳይ አለን። መሪያችሁን ከተኛችበት በሌሊት ወስደን በቱታ ልናሳያችሁ ከፈለግን ትራምፕ የኛ ነው። ብልጭ ድርግም እያልን ማጥፋት ከፈለግን ብሩክ ኒውስ አለን። ስለዚህ የአመራር ችግር ኖሮብን አያውቅም። ለዲቤክ ለወንዶች ጉዳይ የሰራኸው ነገር ተቆጥሮና ተሰፍሮ አያልቅ። ከልባችን ደግሞ እናመሰግናለን። አሁን በረፍት ጊዜ በደንብ በርቸስቸስ በል። በየትኛውም ሰዓት ወደ ትግሉ ለመመለስ ከፈለክ ፍሬ ታስቀይራለህ፣ ትገባለህ። በየትኛውም ሰዓት ፍሬ ቀይረን ማስገባት ነው። አይ ግሪስ የማይቀበል ዛሬ ወርቁ የኔና የኔ ብቻ ነው በቃ። እሺ ቶሎ ኖረሽ ዝግጁ ናችሁ? 1 2 3 አንተ አትሮጥም እንዴ? አማል እንዴ? ምንድነው? እዚህ አንድ አለ እና እዚህ ሁለት አለ 3 እኔ እኮ 4 ነኝ። 4 ስትል ሮጥ እኮ ነው። ውጄ ጌም አጫውተኝ ካሰጣው። አይ ኧረ ውጄ ሄሎ፣ አልቆየሽም? እየመጣው ነው። እዛው ጠብቀኝ። ያው ደርሻለሁ እኮ። ይኸውልህ ቶም እየደረሰች ነው። ምን መሰለህ የሆነ ቦታ እንሂድና ምግብ እንብላ ካልኩኝ አንተ እንደጠገብክ አስመስልና እሷ ሼም ይዟት አልበላም ትላለች። ገብቶሃል? እኔም ጠግቤያለሁ ስለምትል እሷ አንተ ዝም ብለህ ሙድ ያዝ። ከዛ ቤት ያለውን ሽሮ እንበላለን። ግን እኮ ርቦኛል። አይ በቃ ሙድ ያዛ። ተግባባን? አይ ቶሚ
ጌም አጫውትሻለሁ ነገ። እሺ በጣም አሪፍ ነው። አቤት 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 በአካል ስለተገናኘን በጣም ደስ ብሎኛል። by the way they call me artist OJ aka the big helper you know እና ከጎን የምታዩ ልጅ እኔ ጋር ነው የሚኖረው። ለዛ ነው የሚያፈጥብህ? ያ ስለሚወደኝ እዚህ አካባቢ የሆነ ምግብ ቤት አለ እንደዛ እንትን እያልን ምናምን። አይኔ አራበኝም። ቶም ያራበ እኔ ርቦኛል። በዚህ በኩል አሁን የወረደ በሬ አለ፣ እዛ እየታረደ ነው። ያበደ ቁርጥ ቤት ነው፣ እዛ ሄደን እንበላለን። አንቺ ደግሞ እዛ እስክንደርስ ዳይቨርት ይሆንልሻል፣ ውስጥሽ ያለው ይጠፋል። እንሂድ እና እንሂዳ። ያ እንሄዳለን። ባጃጅን ጠብቅ። አስቧል ቶሚ ሰው ቁርጥ በልቶ እቤት ገብቶ ቀበቶ ሲበላ ለካካ ረብስማ አሁን እየራበኝ አሁን በላው እንዴ! ምን አይነት መንፈስ ነው? ሞላ ኮጂ አንበላም እያልክ ነው? አረ ሞላ ሆዴ አራበሽ። እሷን ደግሞ በወሬ ሞላታለሁ። የዓለማችን የችግር መንስኤ ማን እንደሆነ ታውቃላችሁ? ሶሻል ተማሪ። የምሬን ነው። በቃ ሲማሩም ሲሸመድዱ ነው የሚከርሙት። ማቴማቲክስ የለም፣ ፊዚክስ የለም፣ ኬሚስትሪ የለም። በቃ ጭንቅላታቸው ፍሪ ነው። ክፉም ነገር ለማሰብ ደግም ነገር ለማሰብ የነሱ ጭንቅላት ክፍት ነው። በቃ ምንም የሚያጨናንቃቸው ትምህርት የለም፣ ምን የለም። እናንተ ናችሁ በቃ ችግር። ልጅ በጣም ነው የሚመቸኝ። መጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ መጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው? ካንቺ የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ይሁን ሰባት አዎ ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንዴ ባልየው? ኧረ ሁሉም ያው ናቸው እባክህ። ሁሉም? አዎ ሁሉም። ከስንት ባል ነው ሰባት ልጅ? ከ8። አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ።